እውነት ይመጣል እና እኔ እንግዲህ ክርስቲያን ነኝ። በዚህ አጋጣሚ ለሁሉም እዚህ የሚሰሙት ክርስቲያን ወንድምና እህቶች ካሉ አንድ መልእክት ልንገራቸው ባጭሩ ማለት ነው። እውነተኛ እምነት ማለት ስትማረው የሚገባ አንደኛ መሆን አለበት። ሁለተኛ የምታመልከው አምላክህ በግልጽ ያለምንም ፍልስፍና ወይም ያለምንም ውጣ ውረድ የሚገባህ መሆን አለበት። ያ ከሆነ እውነተኛ እምነት ነው ብዬ ይሄ መለኪያ ነው፣ የመጀመሪያው መለኪያ እዚህ ላይ ነው እንግዲህ ያለው ነገር። መጨረሻ ንጽጽርም ሳደርግ በቃ ዲሲሽን የወሰንኩት ክርስትና በፕሮቴስታንቱም ሳይድ በኦርቶዶክስም ሳይድ ብዙ ወንድሞች ትልልቅ መምህራኖች ከሚባሉ ጋር ሁሉም ያውቁኛል። ምንትኑ እውነታውን ፍለጋ በመካከል ያለው ልዩነትም ለማጥበብ ብዙ ርቀት ሄጃሉ። በጣም ብዙ ርቀት ሄጃሉ። በአጭሩ ምንድነው እኔ እስልምና የገባኝ ያህል ክርስትና አልገባኝም። እንግዲህ እድሜ ልኬን ክርስቲያን ነኝ። በሰንበት ትምህርት ቤት አልፍ ያለው ኦልሬዲ ሰንበት ትምህርት ቤትም ተምር ያለው ምናልባት ባክግራውንድ የተማርኩትም ነገር አለ። ግን 3 ዓመት ነው እስልምና ላይ ንጽጽር ሞር 3 ዓመት እና የሆነ አንድ አልፎ ዝም ብሎ ነገሮች እናያለን። ግን በጣም ዲፕሊ ማየት የጀመርኩት 3 ዓመት ነው። 3 ዓመት ትግል ነው። በጣም አደገኛ ትግል ነበረ። በጣም ከባድ ነው። እስልምናን ቻሌንጅ ለማድረግ ብዙ ርቀት ሄጃለሁ እና እንደውም እየገባኝ የመጣው ሃይማኖት እምነት የገባኝ በጣም የገባ ምንድን ነው ብትሉኝ፣ በህይወቴ የገባኝ አሁንም ከኔ ማይንድ አስተሳሰብ ጋር የሚሄደው የእስልምና አስተምሮ ነው፣ የእስልምና እምነት ነው። ሞር ዲፕሊ እየገባኝ መጣ እና ነገሮችን ቆመ ብዬ ሳይ ምንድን ነው እኔ ጋ የጎደለው ብዬ ራሴን ስፈትሽ እንግዲህ ለመለኮታዊ አምላክ ሁሉን የፈጠረ አምላክ እሱን ካጣኸው እሱ በልብህ እሱን ካጣኸው እና በብዙ ነገሮች የተከበብክ ከሆንክ እጦት አለብህ ማለት ነው። መለኮታዊ አምላክን ታጣለህ። ያ ነው አሁን እኔ ምንድን ነው የጎደለኝ፣ ምንድን ነው የጎደለን፣ ሃይማኖታችን ላይ የጎደለን ነገር ምንድን ነው ብዬ ራሴን ስፈትሽ መለኮታዊ እጦት፣ መለኮታዊ አምላክ እርሱን ብቻ ማምለክ፣ እርሱን ብቻ መገዛት የሚለው እጦት አለ። በቃ እሱ ነገር ነው ያጣሁት ማለት ነው ብዬ ልቤን በጣም ብዙ ጊዜ ደግሜ አሰብኩትኝ። ስለዚህ መለኮታዊ አምላክ ለእርሱ እሱን ማምለክ፣ ለእሱ ስግደት የምትሰግደው እሱን የምታመልከው ያ ነው። ያ ካጣኸው፣ ያ ነገር ካጣኸው ሁልጊዜ ሰላም አይኖርህም። ዋት ምንድን ነው ሰላም ያጣሁት ነገሮች ምንድን ነው ብዬ ሳጣራ የገባኝ መለኮታዊ አምላክን ማግኘቱ ላይ ነው እና ንጽጽር ላይ እያደረግኩኝ ይሄ ነገር እየመጣልኝ መጣና አንድ ጓደኛ አለኝ እዚህ ቲክቶክ ላይ ስሙን እዚህ ጋር መጥቀስ አልፈልግም። ንጽጽር ላይ የሚሰራ ልጅ ነው። ብራዘር ለምንድን ነው እስልምናን በቅንነት እስቲ ለምን አንመለከተው አልኩት እና ወደ 2 ቀን 3 ቀን ወደ 5 ሰዓት ምናምን ስልክ አወራን። በፍጹም እንደው አይ ቲንክ ሊሰማው ይችላል። ያው እዚህ ንጽጽር የሚሰራ ልጅ ነው። ኦፕሽን ሰጠኝ። ምን አይነት ምርጫ ሰጠኝ? ክርስትና በቃ ዲፕሊ ክርስትናው ወጥቻለሁ። ኦኬ ከክርስትናው ስለወጣህ ማይንድህ ወጥቷል። ያ እኔም ነገርኩት፣ ማይንድ ወጥቷል ከክርስትና። ሞርሌ ያነባለው ባይብል አነባ በደንብ ስለ ኢየሱስ ክርስቶስ። እንደኔ ስለ ኢየሱስ ፍቅር ያለው ሰው የለም እዚህ ቲክቶክ ላይ። ሞርሊ ለክርስቶስ ነው እዚህ ቲክቶክ ላይ ስንታገል የነበረው እስልምና ንጽጽር ስንሰራ ማለት ነው። ምርጫ ሰጠኝ። ምንድነው የሰጠኝ? ኢቲስት ለምን አትሆንም? ኦር በቃ ሃይማኖት የለሽውን ብሮ ለምንድን ነው እስልምናን ኦፕሽን ውስጥ ያልከተትከው አልኩትኝ። ያው ሞር እንደዛ ስለው ኖ በቃ ምን እንደሆነ ታውቃለህ፣ እኔ ውስጥ አለ
እንዴት አድርጌ ላሳይህ? ውስጤ ያለውን ጥላቻ እንዴት አድርጌ ላሳይህ? እኔ ንጽጽር በምሰራበት ታይም ላይ መንገድ ላይ ሙስሊም ባይ የሆነ በቃ እንዴት በቃ ያለብኝ ዲፕሊ እዛ ውስጥ ሄጃለሁ። እዛ ደረጃ ደርሻለሁና ጓደኛዬን የማየው እዛ ውስጥ ነው። እና ከዛ መውጣት አለብኝ ብራዘር። ጥላቻ የሚባሉ እስልምና ላይ በጣም ሄጄበታለሁ። ከዛ መውጣት ፈልጋለሁ። ከዛ ከወጣው በኋላ ደግሞ ክሊርሊ የሆነ ገባ አይንህ ንጹህ ሲሆን ክፉና ጥሩን መመልከት ስትጀምር እስልምና ምንድን ነው የሚያስተምረው፣ ኮንሴፕቱ ምንድን ነው የሚለውን ክሊር ማይንድ ይዘህ በጣም ንጹህ የሆነ ገለልተኛ ሆነ መረዳት አለብህ። በተለይ ንጽጽር የሚሰሩ ሰዎች በዚህ ቲክቶክ ላይ ያሉ